ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ እጅግ ወሳኝ በሆነ ርዕስ ላይ እንወያያለን። ብዙዎቻችን ለምንድነው በራስ መተማመን የጠፋው ብለን እንጠይቃለን። መልሱ ግን ከውጪ ሳይሆን ከውስጣችን ባሉ ጥቃቅን በሚመስሉ አደገኛ ልማዶች ውስጥ ተደብቋል። ዛሬ በራስ መተማመናችንን በየቀኑ የሚገሉ 11 ነጥቦችንና እንዴት ማስተካከል እንደምንችል በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም የመጨረሻዎቹ ነጥቦች ሕይወታችሁን የሚቀይሩ ናቸው። አንደኛ፣ ሰውን ለማስደሰት መኖር። ሌሎችን ለማስደሰት ወይም በሰው ዘንድ ተቀባይነት ለማግኘት ስንጥር የራሳችንን ማንነትና ስልጣን አሳልፈን እየሰጠን ነው። በራስ መተማመን የሚመጣው ከራስ ክብር እንጂ ከሰው ምስጋና አይደለም። ሁል ጊዜ እሺ የምትል ከሆነ ለራስ ፍላጎት እምቢ ያልክ ነው። የሰዎች ፍላጎት ማቆሚያ የሌለውና ተለዋዋጭ ስለሆነ እሱን ተከትላ አትዘልቀው። ከሰው ምላሽ ይልቅ ለራስ መርህና እሴት ቅድሚያ ስጥ። አይሆንም ማለት መብት እንደሆነ ወቅ። ሁለተኛ፣ ለራስ አለመቆም። ሰዎች እንዲንቁ ወይንም ድንበርን እንዲጥሱ በፈቀድክ ቁጥር ለአእምሮ እኔ ዋጋ የለኝም የሚል መልእክት ይደርሰዋል። ንቀትን ዝም ብለህ ስትቀበል ለራስህ የሚገባኝ ይሄ ነው ብለህ እየነገርከው ነው። ንቀትን አትታገስ። ትናንሽ የሚመስሉ የራስን መብት የማስከበር እርምጃዎችን በራስ መተማመንን መልሰው ይገነቡታል። ሶስተኛ፣ ፍጹም ለመሆን መሞከር። ፐርፌክሽኒዝም ወይም ፍጹም ካልሆንኩኝ ብሎ መጨነቅ ትክክለኛ ማንነትን ይገድላል። ጉድለቴ ይታይብኛል ብለህ ስትፈራ በራስ መተማመን ሊያድግ አይችልም። ሰው ፍጹም አይደለም። የምታደንቃቸው ሰዎች እንኳን ድክመት አለባቸው። ልዩነቱ እነሱ በድክመታቸው ሳይሸማቀቁ በድፍረት መንቀሳቀሳቸው ነው። ጉድለትህን ተቀበል። በጎዶሎ ማንነትህ ውስጥ ጥንካሬን ፈልጋ አገኝ። አራተኛ፣ ግልጽ ግብ አለመኖር። በራስ መተማመን የሚገነባው ለራስ የገባውን ቃል ስትጠብቅ ነው። ግብ ከሌለ የምትለካው እድገት የለም። እድገት ከሌለ ደግሞ በራስ መተማመን እየጠፋ ይሄዳል። ትናንሽና ሊደረሱ የሚችሉ ግቦችን አውጣ። ለምሳሌ ዛሬ 20 ደቂቃ አነባለሁ ብለህ ካነበብክ አእምሮ በራሱ መተማመን ይጀምራል። አምስተኛ፣ ገጽታህን ችላ ማለት። ራስህን የምታቀርብበት መንገድ ውስጣዊ ስሜትህን ይወስነዋል። ራስህን ችላ ካልክ አእምሮህ ለራሴ ግድ የለኝም ብሎ ያስባል። ጂም ሂድ፣ ስራ፣ ፀጉርን ተስተካከል፣ ቆዳንም ተንከባከብ እና የሚስማማህን ልብስ ልበስ። ውድ መሆን የለበትም። ነገር ራስህን ለመንከባከብ የምታደርገው ጥረት ነው። ስድስተኛ፣ ከመጠን በላይ ማሰብ። ባለፈው ነገር መጸጸት እና ስለ ወደፊቱ ከልክ በላይ መጨነቅ በራስ መተማመንን ያጠፋል። ጭንቀት ባለህበት እንድትረግጥ ያደርግሃል። ባለህበት ሰዓት ላይ አተኩር። በራስ መተማመን የሚገነባው አሁን ነው፣ በምትወስደው እርምጃ እንጂ በትናንትና ትዝታ ወይም በነገ ስጋት አይደለም። አራተኛ፣ ከሰው እውቅናን መፈለግ። ያንተ ደስታና መተማመን በሰው ላይክ ወይም አድናቆት ላይ የተመሰረተ ከሆነ መሰረትህ አሸዋ ላይ ነው ማለት ነው። ሰው ዛሬ ያደንቅሃል፣ ነገ ይተችሃል። ምንም ብታደርግ ሰው ማውራቱን አይተውም። ማንም አስተያየት በላይ ያንተ ለራስ ያለ አስተያየት ይብለጠው። ሆነ ለራስ ያለ ግምት በውስጥ ይኑር። ስምንተኛ፣ አሉታዊ የውስጥ ንግግር። ለራሴ የምትነግረው ታሪክ ማንነትህን ይቀርጻል። ግልም አይሳካም፣ እኔ ደካማ ነኝ እያልክ ለራሴ የምትነግረው ነገር በራስ መተማመንህን ይሰባብረዋል። አዊ ንግግርህን ታዘብ። መጥፎ ሐሳብ ሲመጣ በጠንካራና በሚገነባ ሐሳብ ተካው።
ራስን እንደምትወደው ጓደኛ አድርገህ ንገረው። 9ኛ ለራስ የገቡትን ቃል ማጠፍ። ይህ ትልቁ ነጥብ ነው። ነገ አጠናለሁ ብለህ ካላጠና፣ ሰኞ ስፖርት ጀምራለሁ ብለህ ካልጀመርክ አእምሮ በአንተ ላይ ያለውን እምነት ያጣል። እምነት ከሌለ መተማመን የለም። ከትንሽ ጀምር፣ የገባውን ቃል ጠብቅ። እምነት ይኑረ፣ በራስ መተማመንን ይገነባል። 10ኛ በምቾት ቀጠና ውስጥ መቆየት። ምቾት ደህንነት ይሰማሃል፣ ግን ደግሞ እድገትን ይገታል። አዲስ ነገር በማትሞክርበት ቦታ በራስ መተማመን ይዘጋል። አስፈሪውን ግን ጠቃሚ የሆኑ ነገሮችን አድርግ። ራስ መተማመን የሚመጣው በምቾት ውስጥ ሳይሆን አስቸጋሪ ነገሮችን ስታልፍ ነው። 11ኛ ራስን ከሰው ጋር ማወዳደር። ንጽጽር የደስታና የመተማመን ሌባ ነው። ሁሉም ሰው የተለያየ ታሪክ፣ የተለያየ ጅማሮና የተለያየ ህይወት ፍጥነት አለው። ራስን ማወዳደር ያለብህ ከትናንት ማንነት ጋር ብቻ ነው። ከትናንት የተሻልክ ከሆንክ አንተ ስኬታማ ነህ። እንግዲህ እነዚህ 11 ነጥቦች በራስ መተማመናችሁን እየበሉት ከሆነ ዛሬውኑ ለማስተካከል መወሰን አለባችሁ። የትኛው ነጥብ ላይ ተቸገራችሁ? ኮሜንት ላይ አሳውቁኝ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። እንደነዚህ አይነት ጠቃሚ መረጃዎች እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።